ያው በተለምዶ ዲያስፖራ ነው የሚባለው። ደጋግመን ስንለው እንደከረም ነው የዲያስፖራ ትግል በቅጡ ሲያዝ ጎል ኦሪየንትድ ሲሆን በቅጡ ሲመራ መርህ ሲኖረው ባለቤት ሲኖረው መስመር ሲኖረው አገርን ፈጥሯል። ብዙ ምሳሌ ማንሳት ይቻላል። እስራኤል በዲያስፖራ የተፈጠረ ሀገር ነው። ብዙ ሀገሮችን ማንሳት ይቻላል። በዲያስፖራ ኢኮኖሚያቸው የቆሙ ሀገራትን ማንሳት ይቻላል። ብዙ ሀገሮች በቅጡ ካልተመራ ደግሞ ውጤቱ በተገላቢጦሽ ነው የሚሆነው። በቅጡ የተመራ የዲያስፖራ እንቅስቃሴ ሀገር ከፈጠረ በቅጡ ካልተመራ ሀገር ያፈርሳል። እና እንዲያው በዚህ የተቀደሰ ቀን በዛ ላላችሁትና ወንድሞች አደራምለው እንዲያው ደስ ባይልም አንድን ነገር ከልባችሁ እንድትወስዱትና እንድትወጡት ፈልጋለሁ። በባለቤትነት ደረጃ አንድ ህዝብ ልጆች ነን። አንድ ጣፋንታ ነው ያለን። አንድ ሞት የተፈረደበት ማህበረሰብ ውጤቶች ነን። ሁላችንም ባለቤቶች ለዚህ ትግል። በመሪነት ደረጃ ግን ይህን ትግል እየመራው ያለ መሬት ላይ ያለው ኃይል ነው። ይህን ተቀበሉት እስኪ ቢያንስ ለስድስት ወር ማትቀበሉ ወገኖች ካላችሁ እስኪ 1 ወር 2 ወር ወይ 3 ወር ከተቻለ ረዘም ላለ ጊዜ በውጭ የምትኖሩትና ወንድሞቻችን ባለፉት 50 እና 60 ዓመታት ዲያስፖራ የሚባለው ኮሚኒቲ እንደ ኢትዮጵያዊ ከተፈጠረ ጀምሮ በተለይ ደግሞ የአማራ ዲያስፖራ ከተፈጠረ ጀምሮ በኢትዮጵያ ፖለቲካ ውስጥ በአሁኑ ወቅት ደግሞ ስፔሲፊካሊ በአማራ ፖለቲካ ውስጥ የዲያስፖራው ሚና ምን ነበር የሚለውን ተነጋገሩበት ለ2 ወር ለ3 ወር። በዛ 2 ወር 3 ወር ደግሞ እኛ እዚህ የሚገባንን ስራ እንስራ። አሁን የሚዲያ ባለቤቱም የትግል መሪ ነኝ ካለ አክቲቪስቱም የትግል መሪ ነኝ ካለ የሆነ በውጭ በትና ወንድሞቻችን የተቋቋመ አንድ የሲቪክ ተቋም ኃላፊም የትግሉ መሪ ነኝ ካለ እና ስረስና እነዘመነና ጓደኞቻቸውም የትግሉ መሪ ነን እያሉ ትግሉ ሊመራ አይችልም። በአንድ ሺህ ገመድ ታስሮ ተጠልፎ ወደ አንድ ሺህ አቅጣጫ የሚጎተት ተቋም ትግል አብዮት ነው እንጂ የሚሆነው ወደፊት በቀን በቻለው ድረስ የሚራመድ አብዮት አይደለም የሚሆነው። የዲያስፖራው ሮል ምንድነው? በዚህ ትግል ውስጥ ሚናው ምንድነው? በየት ልክ ነው መለየት አለበት። እውቀቱ ያላችሁ ልባምህትና ወንድሞቻችን እስኪ ጽሑፍ አዘጋጁና ተወያዩበት። በምን ልክ ነው የዲያስፖራው ሚና መሆን ያለበት? መሬት ላይ ያለን ወንድምና እህቶቻችሁ በእጅጉ እንደምን ይቸገር በዚህ ሚናውን ያለየ ድብልቅልቁ የወጣ የሀያ እርሻ በሚመስል ነገር ጉዳይ ምክንያት በእጅጉ እንደምን ይቸገር የፊት ለፊት የነገርኳችሁ። አንዳንዴ እንደምለው ሞባይል ስልክና ኢንተርኔት በሌለበት ዘመን የታገሉ እህትና ወንድሞች ምን አይነት ብፁዓን ናቸው። አስቸጋሪ ነው ይሆን፣ በጣም አስቸጋሪ ነው ይሆን። ቁጭ ብላችሁ ምከሩ ወይ መሬት ላይ ያለውን ትግል በቃ ዲያስፖራው ነው የሚመራው ብለን እኛም እንስጥና እኛም ትንሽ እንረፍ። ባንዳንድ ተገቢ ያልሆኑና ፍጹም ጤናማ ያልሆኑ አንዳንዴ በጎ ለመስራት በማሰብ አንዳንዴ ደግሞ ኢንቴንሽናሊ ክፋት ይዞ በመምጣት በሚሰሩ ስራዎች ምክንያት ወር እዚህ ሰፈር ስትከበው ቆይተው ወደዛኛው ስትቀይር አንተ ወር የገነባውን በአንድ ቀን ፈርሶ አፍርሶት ታገኘዋል። እጅግ በጣም የሚያም ነገር ነው ያለው። ይሄ አብዮት ይህ ትግል በጣም ብዙ ስብስብ ነገሮች ያሉበት ትግል ነው። እነሱን አንዳንዴ እግዚአብሔር በሰጠልክ በጥበብ አንዳንዴ ደግሞ በመለኮት እርዳታ ጭምር ነው እያያዝን ይህን ትግል እዚህ ልናደርስ የሞከርነው እና ወደፊት ልንወስድ እየሞከርን ያለን። ፍላጎት አለን፣ ምንም ጥያቄ የለውም። ማንም ሰው ጎጃም፣ ጎንደር፣ ሸዋ፣ ወሎ ተቀመጠ ወይም ሚኒሶታ ወይም ካሊፎርኒያ ወይም ኤድመንተን ወይም ኒውዚላንድ ኦክላንድ የሆነ ቦታ ተቀመጠ የጭቁን ማህበረሰብ ልጅ ከሆነ ድረስ ጭቁን ነው፣ ባሪያም። እናት ጎጃም ላይ በድሮን እና በመድፍ እያረረች ከነህሏ ከነከብቶቿ አውስትራሊያ የተቀመጠች ልጇ ነጻ አልሆነች። ይሄ በፍጹም ከሰውነት ህግ ውጭ ነው የሚሆነው። እንዲህ ከሆነ
የትም ያለም ጫፍ እንኖር ሁላችንም ጭቆኖች ነን። ዛት ኢስ ዋይ እዚህም እዛም ስሜቶች የመተጋገዝ ፍላጎቶች አሉ። ዲያስፖራው በዚህ ትግል ከጽንሰት እስከዚህ የነበረውን ሚና ረስቼ አይደለም ፐርሰናል ይብዛም ይነስም የዲያስፖራው ከዲያስፖራው የሚገኝ ገንዘብ ነው ይህን ትግል ተንቀሳቅሶ እንዲደርስ ትልቅ እገዛ ያደረገው። እገዛዎች ነፃ ሆነው እንዲመጡ ለማድረግ ከናንተ ካጋዦች በላይ የለምና ጥንቃቄ አድርጉልን። ሁላችንም መሪ እንሁን ካል ሁሉንም ትመኛለህ በመጨረሻው ሁሉን ታጣለህ እንዳለው ባሉ ግርማ መጨረሻችን አሳዛኝ ነው የሚሆነው እና ካደራ ጋር ጭምር ነው የመልእክት ማስተላለፍ። አግዙ፣ በሐሳብ አግዙ፣ በገንዘብ አግዙ። ህዝቡን ሞቢላይዝ በማድረግና የአማራው ህዝብ ኮዝ የአማራው ህዝብ መከራ የአማራው ህዝብ ሰቆቃ መሰማት ያለበት ቤት ሁሉ እየሄዳችሁ በር ያንኳኳችሁ ንገሩ። አግዙ፣ በምትችሉት ሁሉ አግዙ። ሚናችሁን ግን ወቁ። መታበይ እንዳትሉብኝ ትቢት እንዳይመስልብኝ እንጂ አንድ አሜሪካ የሚኖር ወንድሜ ወይም አሜሪካ የምትኖር እህቴ ብዙዎች ጋር እኔ ጋር እንገናኛለን። ምናልባት ይሄን ቪዲዮ የምታዩት ታውቁታላችሁ። ሌላም ያለም ክፍል ያላችሁ እኔን ስለምታውቁኝና ከኔ ጋር ስለምናወራ ግን መሬት ላይ ያለውን ትግል ታውቁታላችሁ ማለት አይደለም። አታውቁትም። እኛ ብቻ ነን አዋቂ አይመለከታችሁም እያልሁ አይደለም፣ ግን አትረዱትም። በዚህ አጋጣሚ ነገር ካነሳ የሆነ ሴራ በመስራት በሰውኛ የሆነ ወጥመድ በማዘጋጀት ዘመነን በማንሳት ዓለሙን በመተካት የትግሉ ባለቤት እንሆናለን ብላችሁ የምታስቡ ሰዎች ካላችሁ ተስፋ ቆረጡ። አይቻልም። ደጋግሜ ስለ ትግሉ መከላከል ሂናቢው ስለማዳን ስናገር መቼም በዚህ ወቅት እየተሰማው ነው ያለው። በሴራ አስረስን ማረሸቱን ወይም ስለሽን አንስቶ የሆነኛ የምንፈልገውን ሰው በማስቀመጥ የትግሉ መሪ መሆን አንችልም። አብዮቱን ወደ ምንፈልገው አቅጣጫ መሆን አንችልም። እዚህ ሜዳ ላይ ያለን ሰዎች ከእያንዳንዱ ታጋይ ጋር ሳይኮሎጂካሊ ኢሞሽናሊ ምን ያክል አታች እንደሆነ አታውቁት። ማረሸትን ከዚህ ትግል በማንሳት የምታፈርሰው ትግል ነው እንጂ የሚኖረው የምትመራውና የምትነጥቀው ትግል አይኖርም። እና በእግዚአብሔር ስም ለምናችሁ በዚህ ቀን ለበጎ ብላችሁ የምታደርጉት እያንዳንዱ እንቅስቃሴያችሁ እንኳን ምን ትርጉም እንዳለው በተጠናና ብልህነት በተላበሰ አኳኋን አድርጉት። እዚህ እያንዳንዱ እርምጃ ፔንፉል ትናንት አብሮ የነበረ ሰው ዛሬ ላይ ኖር ይችላል። ከሰማይ በወረደ ማት አንድ ሰፈር ውስጥ ነፍሰ ጡሮች አልቀው ሚመሽ ሚነጋበት አይነት ዘመን ላይ ነው ያለን። ተፈጥሮ ወደቷን ስለምቀጥ ይሄን ሁሉ ህመም በየቀኑ እያየን በየቀኑ ኤክስፒሪየንስ እያደረግን ነው የምንኖረው። በማወቅም ባለማወቅም የሆነ ቫይረስ ባህር ተሻግሮ መጥቶ ሲጨመር መከራችን አስቡት፣ ሰቆቃችን አስቡት። አስረስ ካለው ላይ ለመጨመር ፈልጌ ነው። ዛሬ የበዓል ቀን ነው። በዚህ ልክ እንናገራለን ብለንም አይደለም ካሜራ ፊት የመጣ ነው። ፎርማሊ የወታደራዊ መምሪያችን በሻለቃ ዝናቡ በኩል መግለጫ ወጥቷል። እኔ ሰብሳቢውና ሌላኛው ምክትል ሰብሳቢ አጭር መልእክት ለማስተላለፍ ብለን እንጂ እናወራ ቢባል በየዘርፉ እናንተም ከኛ መስማት የምትፈልጉት ህዝብ ከኛ መስማት ይፈልገው እኛም ልንናገረው የምንችለው ብዙ ነገር ይኖራል አለም። እሱን በየጊዜው እግዚአብሔር ፈቀደ በየአጋጣሚው ምን እንነጋገርበት ይሆናል። እጅግ በጣም አመሰግናለሁ።